ጠጡ፣ ቁርስ በሉት። በቃ ይሄንን ከተጠቀማችሁ ምንም አያስፈልጋችሁም። አቅም፣ ጉልበት፣ ኤነርጂ ይሆናችኋል። ቁርሳችሁን ይሄንን ብታደርጉት እመክራችኋለሁ ማለት ነው። በጣም በራሳችሁ ላይ ብዙ ለውጥ ታያላችሁ። ለሴቶችም ለወንዶችም የሚሆን ነው። ላይክ ሼር ማድረጉን አትርሱ። ለአንድ ሰው ስለሚጠቅም ሁሌ የምለቀው ነገር ደግሞ ጠቃሚ ስለሆነ ብዙዎቻችሁ ደግሞ ተጠቅማችሁ ዱዓ እያረጋችሁልኝ እያመሰገናችሁኝ ብዙ ለውጥ ስላያችሁ አላህ ደግሞ ሰበብ ስላረገኝ ስለረዳኝ በጣም ደስተኛ ነኝ። አመሰግናችኋለሁ ስለ ሁሉም ነገር አልሐምዱሊላህ። ወደ አሰራሩ እንሂድ ማለት ነው። ያው ያዘጋጇቸው አንድ ሙዝ ነው የተጠቀምኩት፣ ስትሮበሪ፣ አንድ አፕል ነው የተጠቀምኩት እና ነሻ ወይ ደግሞ አጃ ማለት ነው። የቆርቆሮም ቢሆን እንደገና በኪሎ ይሸጣል። አረብ ሀገር ያላችሁ አለ መቼስ፣ ኢትዮጵያም ሱፐር ማርኬት ውስጥ አለ። እነዚህ ነው ያዘጋጀሁት ማለት ነው። ይሄንን አሁን እኔ ጠዋትና ማታ ነው የምጠቀመው። እናንተ ወይ ጠዋትና ማታ ተጠቀሙ፣ ወይ ጠዋት አንዳንድ ብርጭቆ ተጠቀሙ። በጣም ቀላል ነው። ምንም የሚከብድ ነገር የለም። ፍላጎት ነው። ለጤናችሁ ስትሉ እንደዚህ አይነት ነገሮችን ተጠቀሙ። እሺ፣ ያዘጋጀሁት እንግዲህ ያው እንዳልኳችሁ ነው። ከዛን አንድ ብርጭቆ ውሃ ነው የሚያስፈልገን። አንድ ብርጭቆ ደግሞ ወተት ነው እንግዲህ እኔ የምጠቀመው። በደንብ ካዳመጣችሁ ፍላጎት ካላችሁ ምንም የሚከብድ ነገር የለም። ስለ ጤንነታችሁ ደግሞ አስቡ። በቤታችሁ ውስጥ እንደምትሰሩት ነገር በጣም ጠቃሚ ነው። በጣም ብዙ ለውጥ በራሳችሁ ላይ አይታችሁ ሁሌም ዱዓ ታደርጉልኛላችሁ። እንግዲህ ያው መጀመሪያ ያልኳችሁን የተጨመርኩት ሁሉንም ነገር ውሃ አንድ ብርጭቆ ወተት አድርጌ ነው የምፈጨው። በጣም ብዙ ለውጥ አይቼበታለሁ። ብዙዎቻችሁም ደግሞ ከአሁን በፊት ሰርቼው እንደውም ከአሁን በፊት የሰራሁት ላይ 5 ፍሬ አልመንድ ጨምሬበታለሁ። ታስታውሱ ከሆነ መጨመር ትችላላችሁ። ይህ ግን በሌላ ነው የሰራሁት ማለት ነው። በጣም ብዙ ለውጥ አይታችኋል። በሱም ነግራችሁኛል። ይሄንን ጅስ ሰርታችሁ አንዳንድ ብርጭቆ ጧት ጧት ተጠቀሙ። ከቻላችሁ ደግሞ ማታም ደገሙት። በጣም ትወዱታላችሁ። እውነት ስሩና ሞክሩት። አቅም ጉልበት ይሆናችኋል። ለሴቶችም ለወንዶችም ምግባችን ራሱ ለጤንነታችን ወሳኝ እንደሆነ ታውቃላችሁ። በተለይ ደግሞ ሴቶችም ሆነ ወንዶች ቅባት ነገር ቀንሱ። እሺ፣ ቅባት አታብዙ። በቃ ቅቤያውን ለሽታ ብቻ ነው የሚያስፈልገን። በርበሬ፣ ጨው ነገር ቀንሱ። ሴቶች በተለይ ቅባትን ነገር ብትቀንሱ ደስ ይለኛል። ቅቤያውን ዘይት ምናምን ለሽታ ነው የሚያስፈልገን። ቅቤ ዘይትም ብዙ አትጠቀሙ። ቅቤ በጣም ነው የኛ ሰው የሚወደውና ለሽታ ብቻ በቂ ነው። ለሽታ ካደረጋችሁት ማለት ነው። እሺ፣ አታብዙ። ብትቀንሱ ደስ ይለኛል። ራሳችሁ ላይ ትኩረት አድርጉ። ይህንን እየሰራችሁ ተጠቀሙ። ላይክ ሼር ማድረጉን አትርሱ። በጣም ይጠቅማችኋል።